ያው ስሜ አከለ ተቻለ ሸቱ ባላለሁኝ ክልል አማራ ክፍለ ጦር 23ኛ ሌላ የኛ ኃይል መሸነፉ ሲታወቅ ሌላ ኃይል እንዲመጣ ተደርጓል። ኤርትራዎች ተጠርቶ መጡ ማለት ነው። ኤርትራዎች ከመጡ በኋላ ያው እኛም ተከትለን እስከ ሀውዜን ሄደናል። ያው ሀውዜን ስንደርስ አልተገኘም። ቀጥታ ተመልሰን ወደ ወርቅ አምባ መተናል ማለት ነው። ወርቅ አምባ መጣን። ከወርቅ አምባ ደግሞ ያው ለአንድ ወር ምናምን ይሆን ቆዩን። ከዛም በኋላ ዝም ብሎ ኢንፎርሜሽን ምናምን ወደ አማራ ክልል እንወጣለን ተባለ። ወደ አብያችን እንሄዳለን ተባለ። ወደ ያሁኑ ማለት ነው። አሁን ሰኔ 12 ወደ ሀውዜን መጣናል እና ያው 31ኛ ግዳጅ ላይ ናት 11ኛ ግዳጅ ላይ ናት ተብለን መጣን። ከዛም በኋላ እየመጣን እያለ ያው በየመንገዱ ላይ የ31ኛ መኪናም ሆነ ሬሳም ሆነ ሲታይ ነው የነበረው። መተንም የ11ኛ ሙሉ በሙሉ ያው እንደተማረከች ነው የሰማሁት እንደራሴ። ከዛም በኋላ አምስቱ ክፍለ ጦር ተያይዞ ወደ አማራ ክልል እንወጣለን ብሎ 12ኛ 31ኛ 23ኛ 24ኛ 25ኛ አምስቱ ክፍለ ጦር ወደ አማራ ክልል እወጣለሁ ሲል ከዛም በኋላ ማን የምትባል ከተማ ናት ይቺ ጭላ የምትባለው ከተማ ሁለቱ የቆሙ ተራራዎች አሉ። ያው በመነጽር ያው ይታያል ይመስለኛል። አይቷል ጥላት እንዳለ እዚህ ቦታ ጥላት ስላለ ያው ምሽግ ስሩ ተባል። ምሽግ ሰርተናል። ምሽግ ከሰራን በኋላ አሁን ተኩሳለሁ ሬዲዮን ስለተጠለፈ ተኩሳለሁ ስላለ ስለሚተኩስ እንዳተኩስ ተብለናል ማለት ነው። እኛ አልተኮስንም። ከዛ አተር ያው በማግስቴው ውጊያው ሲካሄድ ውሏል። በ12 ሳይሆን በ12 ወዲያ 31ኛ ማለት ተዋጋችበት ነው። በ13 እኛ የተጓዝንበት ነው። በ14 ይመስለኛል ባልሳሳት ይቺ ውጊያ ማለት ነው የመጀመሪያው ውጊያ በ14 ከዛ በ15 ያው ቀለል ያለው ውጊያ ቢሆንም የመጀመሪያው የሚከብደው በ15 በ16 4 ቀን ዞሮ አይደለም በ15 ነው ተዋጋን። በ15 ነው የመጀመሪያው ውጊያ። ሁለተኛ 16 ነው። ሶስተኛው 17 ነው። አራተኛው ያው 18 ነው ማለት ነው። የ18ቱ በጣም ተጨናንቀን ተከበን እንዳለ መኪና ሁሉ ተቆርጦ 24ኛና 23ኛ ወደፊት ሄደ። ሌላው ሶስቱ ክፍለ ጦር ወደ ኋላ ቀረ። የናንተ በጣም የሰው ኃይሉ ብዙም ስለነበረ ዙሪያውን ተከበበ። ሁለተኛ መኪናውም ተቆረጠ።